የኢየሱስ ክርስቶስ ፈተና በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 እስከ 11፣ በማርቆስ ወንጌል ምዕራፍ 1 ከቁጥር 12 እስከ 13 እና በሉቃስ ወንጌል ምዕራፍ 4 ከቁጥር 1 እስከ 13 የተመዘገበ ጉልህ ክስተት ነው። ይህ ክስተት የኢየሱስን ሕዝባዊ አገልግሎት መጀመሪያ የሚያመለክት ሲሆን የመለኮታዊ ስልጣኑንና የሞራል ንጹህነቱን ማሳያ ሆኖ ያገለግላል። ትዕይንቱ የተከሰተው ከተጠመቀ በኋላ ወዲያውኑ በሰይጣን እንዲፈተን በመንፈስ ቅዱስ ወደ ምድረ በዳ ሲመራ ነው። ፈተናዎቹ ሶስቱም መሰረታዊ የሰው ልጆች ድክመቶች ጎላ አድርጎ ያሳያሉ፤ የሥጋ ፍላጎት፣ ኃይልና ኩራት። ነገር ግን ኢየሱስ እያንዳንዱን አሸንፏል። ኃጢአት የለሽ ተፈጥሮንና ተልእኮን አረጋግጧል። ኢየሱስ ወደ ምድረ በዳ ከመግባቱ በፊት በመጥምቁ ዮሐንስ በዮርዳኖስ ወንዝ ተጠመቀ። ይህ ቅጽበት ሰማያት ሲከፈቱና የእግዚአብሔር ድምፅ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እያለ በአደባባይ መለኮታዊ ልጅነቱን ማረጋገጫ ያመለክታል። ወዲያውኑ ይህንን ተከትሎ ኢየሱስ በመንፈስ ወደ በረሃው ተወሰደ። 40 መዓልትና 40 ሌሊት ይጾማል። ሥጋዊ ጦት ይደርስበታል። በዛሬ ቪዲዮ የምናየው የኢየሱስ ክርስቶስ በሰይጣን መፈተን ነው። ይህ ምስራቅ ቲዩብ ነው። እናም ይህ ቻናል አዲስ ኦርቶዶክሳዊ ቻናል ሲሆን ይህን ኦርቶዶክሳዊ ቻናል ሰብስክራይብ በማድረግ የተለያዩ መጽሐፍ ቅዱሳዊ ታሪኮችን እናም ሃይማኖታዊ ይዘት ያላቸውን ፕሮግራም ያገኙ። በተጨማሪም የምንለቃቸውን ቪዲዮዎች ላይክ እና ሼር በማድረግ ሌሎች ጋር እንዲደርሱና የዚህ ቻናል ተጠቃሚ እንዲሆኑ እንዲያደርጉ በትህትና እንጠይቃለን። አሁን ወደ ቪዲዮ እናልፋለን። የመጀመሪያው ፈተና ሰይጣን የኢየሱስን አካላዊ ድካም በመገንዘብ የመጀመሪያ ፈተናውን አቀረበ። እግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ እንዲሆኑ እዘዝ አለው። ይህን ቃል በማቴዎስ ወንጌል ምዕራፍ 4 ከቁጥር 3 ላይ ተጽፎ እናገኘዋለን። ይህ ፈተና የኢየሱስን ራብና ተአምራትን የማድረግ ችሎታውን ይስባል። ሰይጣን ያቀረበው ሐሳብ ኢየሱስ በአምላክ ዝግጅት ከመታመን ይልቅ መለኮታዊ ኃይሉን የግል ፍላጎቶችን ለማሟላት እንዲጠቀምበት ይሞግታል። ኢየሱስ በቅዱሳት መጻሕፍት በማቴዎስ ወንጌል ምዕራፍ 4 ከቁጥር 4፣ በዘዳግም ምዕራፍ 8 ከቁጥር 3 ላይ ያሉትን ቃል በመጥቀስ ምላሽ ሰጥቷል። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። የእሱ ምላሽ የሚያመለክተው መንፈሳዊ ምግብ ከስጋዊ ምግብ የበለጠ አስፈላጊ እንደሆነና በእግዚአብሔር ቃል ላይ መታመን እጅግ አስፈላጊ መሆኑን ነው። ኢየሱስ በአባቱ ላይ ያለውን ሙሉ እምነት በማሳየት ኃይሉን አላግባብ ለመጠቀም አልፈቀደም። በሁለተኛው ፈተና ሰይጣን ኢየሱስን በኢየሩሳሌም ወደሚገኘው ቤተ መቅደስ ጫፍ ወስዶ ፈትኖታል። የእግዚአብሔር ልጅ ከሆንክ ወደ ታች ራስን ወርውር፣ መላእክቱን ስለ አንተ ያዛቸዋል፣ እግርህም በድንጋይ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና በማለት በማቴዎስ ወንጌል ምዕራፍ 4 ከቁጥር 6፣ በመዝሙረ ዳዊት ምዕራፍ 921 ከቁጥር 11 ያሉትን ቃል በመጥቀስ ተናገረው። እዚህ ላይ ሰይጣን ኢየሱስ የአምላክን ጥበቃ እንዲፈትሽ ለማበረታታት ቅዱሳት መጻሕፍትን ለመጠቀም ይሞክራል። ይህ ፈተና በትዕቢትና በትምክህት ላይ ያተኩራል። ኢየሱስ የእግዚአብሔርን ጣልቃ ገብነት በግዴለሽነት በሌለው ድርጊት እንዲፈጽም ያነሳሳል። ኢየሱስ ከሌላ የመጽሐፍ ቅዱስ ማጣቀሻ በማቴዎስ ወንጌል ምዕራፍ 4 ከቁጥር 7፣ በዘዳግም ምዕራፍ 6 ከቁጥር 16 በመጥቀስ በጥብቅ ይቃወማል። እግዚአብሔር አምላክን አትፈታተነው ተብሎ ደግሞ ተጽፏል በማለት ተናግሮታል። አምላክን ለመፈተን ፈቃደኛ ሳይሆን ታዛዥ ልጅ በመሆን መለኮታዊ ሞገስን ለማግኘት ሁኔታዎችን ከመጠቀም ይልቅ በመለኮታዊ ጥበብ የሚታመን ታዛዥ ልጅ የመሆንን ሚና ያጠነክራል። በመጨረሻው ፈተና ሰይጣን ኢየሱስን ወደ ረጅም ተራራ ወሰደው። እናም የዓለምን መንግስታት ሁሉ አሳየው። ሰገደና ቢሰግድለት ገዢነቱን እንደሚሰጠው ነገረው። ሰይጣን በማቴዎስ ወንጌል ምዕራፍ 4 ቁጥር 9 ላይ እንደተጻፈው ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ይህ ፈተና በኢየሱስ ተልእኮ ላይ ያለው ቀጥተኛ ጥቃት ነው። ከመስቀል ስቃይ ሌላ አማራጭ ይሰጣል፣ ወደ ስልጣንና ያለ መስዋዕትነት ለመግዛት ፈጣን መንገድ። ሆኖም ኢየሱስ ለሰይጣን እንዲገዛ በዚህም መለኮታዊ ስልጣኑንና ታማኝነቱን ለእግዚአብሔር አሳልፎ እንዲሰጥ ይጠይቃል። ኢየሱስ በመጨረሻ ሰይጣንን ገሰጸው። አንተ ውጣ፣ አንተ ሰይጣን፣ ለእግዚአብሔር ለአምላክ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏልና ብሎ በማቴዎስ ወንጌል ምዕራፍ 4 ከቁጥር 10 ላይ እና በዘዳግም ምዕራፍ 6 ከቁጥር 13 ላይ ያሉትን ቃላት ተናግሮ ገሰጸው። በዚህም ኢየሱስ የማያወላውል ታዛዥነትና ለአምላክ ብቻ ተገዢ መሆንን አሳይቶ ኢየሱስ ሶስቱንም ፈተናዎች ከተቃወመ በኋላ ሰይጣን ሄደ እና መላእክት እሱን ሊያገለግሉት መጡ። ይህ መለኮታዊ ጣልቃ ገብነት የእግዚአብሔርን ሞገስና ድጋፍ ያመለክታል። ኢየሱስ በሰይጣን ማታለል ላይ መለኮታዊ እውነትን በማግኘቱ በድል አድራጊነት ከምድረ በዳ ወጣ። የኢየሱስ ፈተና ጥልቅ ስነ መለኮታዊ ትርጉም አለው። በመጀመሪያ ኢየሱስን ሁለተኛ አዳም መሆኑን ያረጋግጣል። አዳም በኤደን ገነት በፈተና የወደቀበት፣ ኢየሱስ በምድረ በዳ ጸንቶ ይኖራል። በሰይጣን ላይ ያለው ድል በመስቀል ላይ ያለውን የመጨረሻ ድልና የሰው ልጅ ቤዛነት ያሳያል። ሁለተኛ ክስተቱ የቅዱሳት መጻሕፍትን ኃይል አጉልቶ ያሳያል። ኢየሱስ የእግዚአብሔርን ቃል በመጥቀስ ፈተናዎችን ሁሉ ይቋቋማል። ይህም መንፈሳዊ ውጊያዎችን ከሰው ኃይል ይልቅ በመለኮታዊ እውነት እንደሚሸነፉ በማስረዳት ነው። ሶስተኛ ይህ ክፍል ለአማኞች አብነት ሆኖ ያገለግላል።
ይህም ፈተና ዓለም አቀፋዊ መሆኑን ያሳያል። ነገር ግን ድል የሚቻለው በእምነት በመታዘዝና በእግዚአብሔር በመታመን ነው። የሰይጣን ዘዴዎች ማታለልና የሐሰት ተስፋዎች እንደሆኑ ያስተምራል። ነገር ግን ታማኞች በአምላክ እውነት ጸንተው በመቆም መቋቋም ይችላሉ። ኢየሱስ ያጋጠመው ፈተናዎች በሰው ልጅ ሕይወት ውስጥ የተለመዱ ተጋድሎችን የሚያንጸባርቁ ናቸው። የሥጋን እርካታ፣ የእግዚአብሔርን ታማኝነት የመፈተሽ ፍላጎት እና በማንኛውም ዋጋ ኃይልንና ስኬትን ለመከተል ያለውን ፈተና ነው። የኢየሱስን ምሳሌ በመከተል አማኞች ፈተናን በጸሎት በጾምና በእግዚአብሔር ቃል መታገል ይችላሉ። የኢየሱስ ክርስቶስ የሰይጣን ፈተና የሞራል ፍጹምነቱን፣ መለኮታዊ ስልጣኑንና ለእግዚአብሔር ያለውን የማይናወጥ ቁርጠኝነት የሚገልጥ ጥልቅ መጽሐፍ ቅዱሳዊ ክስተት ነው። በሰጠው ምላሽ እውነተኛ ድል የሚገኘው ለእግዚአብሔር ፍቃድ በመታዘዝ መሆኑን በማሳየት ፈተናን ለማሸነፍ ኢየሱስ ምሳሌን አስቀምጧል። ይህ ክፍል ኢየሱስ ኃጢአት የሌለበት የእግዚአብሔር ልጅ መሆኑን ብቻ ሳይሆን አማኞች ኃጢአትን በመቃወምና በእምነት ጸንተው እንዲቆሙ ኃይለኛ ትምህርት ይሰጣል። ውድ የቻናሌ ቤተሰቦች ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ቸር ያቆየን። እንደተለመደው ይህን ቻናል ሰብስክራይብ ያላረጋችሁ እንድታረጉ እንዲሁም ቪዲዮ ላይክ እና ለሌሎችም ሼር እንድታረጉ በትህትና ጠይቃለሁ። መልካም ጊዜ